በእኔ ደግሞ አያምርም አሉዬ ማንም ሰው ህመሜን እንዲያይ አልፈልግም ከኔ ጋር በሳቅ ሲሆን ነው ደስ የሚለው ያን ያሳዝነኝ አቃለሁ አቃለኝ ነበር በጣም ጠንካራ ነህ በጣም ጠንካራ ነህ አይ ለዛም ነው አንተ ሁሌም በቃ የሰው የሳቅ ምንጭ የደስታ ምንጭ ስለሆንክ በቃ እኔ እንደራሱ ቪዲዮ መቅረጽ እንደራሱ ከበደኝ ታውቃለህ ለሚስት ጠየቅኳት በቃ ወደ 3-4 ጊዜ ነው ጠየቅኳት ከዛ ግን አባይ ቲቪ ሲለቁት ሳይ ከሁሉም በፊት ነው ቀድማቸው የነገራችሁኝ ስለዚህ ነገር ግን አባይ ቲቪ ሲለቀቅ ኦኬ ፍልፍሉ በቃ እሺ ብሏል ማለት ነው አልኩኝ ምክንያቱም የሳቅ ምንጭ ነህ አንተ የብዙ ሰዎችና እንደዚህ በቃ የሆነ እንደዚህ ቦታ ላይ ሆነ መታየት የምትፈልግ አይመስለኝም ከምን ከባድ እንደሆነ ይገባል በጣም ያማል ከመሙ በላይ የሚያመኝ ይሄ ነው ግን እኮ ህይወት እንደዚህ ነች ህይወት እኮ እንደዚህ እኮ ነች ያለ ነው ፈጣሪ ደግሞ አለ እነሳለሁ እውነት አሁን ደግሞ እግዚአብሔር እንድታስተምር ፈልጎ ይሆናል በዚህ እንድማርና እንድትማርና እንድታስተምር እንድማር